እኔም ይሻልህ እራት ማቆምን በእናትህ ልቀቀኝ። እኔ ምን አደረኩኝ? የፈለግከውን ነገር አደርግልሃለሁ። በቃ ደግሞ እየመሸ ነው ሰዓቱን እዩ። ከነገ ምግብም አልበላሁም እኮ። እና ምግብ ፈልገህ ነው? አዎ ከቻልክ ይዘህልኝና። ምግብ እንኳን የለም። ባይሞቅኝ ብላ። እሺ አንድ ጥያቄ ልጠይቅህ እኮ። ምንድነው? እሺ ፍቅረኛ አለህ? አዎ። ምን ነው ደግሞ እሷ ልትወስድ ፈለግ? አረ እንደሱ አይደለም። እና ምን ፈልገህ? እሺ ስጦታ ገዝተህላት ታውቃለህ? አይ ስጦታ እንኳን ገዝቼላት አላውቅም። ብር ከየት ይመጣል? እኔ ብሩን ልስጥህና በቃ አንተ ልቀቀኝ። እኔም የፈለግከውን ያህል ብር ሰጥቼ ስጦታ ግዛላት። አቤል ደግሞ ብለቀውስ በቁሜ የሚቀብረኝ ነው የሚመስለኝ። ስለዚህ ምን አባቴ ላድርግ? እንደውስ ብር ካገኘው አቤል ምን ይሰራልኛል? እሺ በቃ እኔ የፈለግከውን ያህል ብር ሰጣለሁ። አንተ ልቀቀኝ። እኔ የፈለግከውን ያህል ብር ሰጣለሁ። ምን ያህል ብር ትከፍለኛለህ? በቃ የፈለግከውን አንተ ብቻ ይሄን ጠይቀኝ። እኔ ቤተሰቦቼ ጋር መሄድ እፈልጋለሁ። ልቀቀኝ። እሺ 1000 ብር ትከፍላለህ? ችግር የለውም። በቃ እሱ አሁን ፍጠኝና በቃ እንስማማለን። እኔ የፈለግከውን ያህል ብር ሰጣለሁ። በቃ እኔ የፈለግከውን ያህል ብር ሰጣለሁ። ይሄን ደግሞ መጣ። ምን አባቱ ሲራ ነው እዚህ የሚመጣው ደግሞ? ማይላብ እንዴት ነሽ? እንዴት አለሽልኝ? በእናትሽ ሰላም ነው? እንዴት ነሽ? አለሁልሽ። አልሐምዱሊላህ። ዛሬ እኮ ስልክሽ አልሰራ ብሎኝ በእናትሽ ሲጨነቅ ነበር የዋልኩት። እንዴት ነሽ? አለሁ። ደህና ነህ? አለሁልሽ። እንዴት በቃ አንቺን ሳፈላልግ ቆይቼ ምናምን አሁን እኮ አጋጣሚ በዚህ ሳልፍ ነበር ያገኘሁሽ። ደህና ነሽልኝ? ወይኔ አልሰማሁም ነበር። ምን ነበር ያልከኝ? ምንድነው ደብሮሻል? በቃ እኔን ለማውራት በቃ እንደዚህ ፊት መንሳት ጥሩ ነው እንዴ? አዎ በእናትህ ምንድነው ትለዘልዘኛው? እንኳን አልሰማም ሲጀመራል። በጣም ስራ ያለብኝ ሰው ነኝ። ለምን አትረጂኝ? ምን ነው መረዳት ሲጀመራት በዚህ ታነስበና ማይላ ምን መስማትራሻል ሰለቸኝ። በቃ እኔ በቃ እወድሻለሁ፣ አፈቅርሻለሁ። አንቺ ምንድነው እንደዚህ በቃ ጨከንሽ ማለት ነው? የሚገርም እኔ ደግሞ አልሰማም ነው። ደግሞ እኮ ስጦታ ገዝቼልሽ መጥቻለሁ ዛሬ። ለማለት ነው? ላንቺ። ኧረ እባክህ። አዎ ማይላፍ ይሄ ስጦታ ይዤልሽ መጥቻለሁ። በጣም ይሄን ለኔ የምትገዛልኝ ስትልሽ ህፃንነት ሲጀመር አለቀቀም። እሱ ለዘው ወስደሽ ተጫወትበት እንዴ። አሁን እሱ ለኔ ይሰጣል፣ ፍኛ ይሰጣል እንዴ? ይሄ ነበረ እግዤልሽ የመጣሁት። አንቺ ግን እኛ ሰዎችን ባለባብሳችን በቁመታችን ገምተሽ እንደዚህ ፍቅርህን አልቀበልም ብለሽ ነበር። ይችንም ውስጧን ገልጠሽ እንደዚህ ብታያት ኖሮ አሪፍ ነበረ፣ አትወረውሪያትም ነበረ። ይሄው የኔ ልብም እንደዚህ እንደ ወርቂት ንጹህ ነበረ። ይሄው የነበረ ላንቺ የሰጠሁሽ። አንቺ ግን እንደዚህ። ወይኔ እኔ ግን ምን ሆኛለሁ? በቃ ለሁሉ ነገር መቸኮል በቃ መረጋጋት የሚባል ነገር ብረጋጋ ምን ነው? ወይኔ በቃ ማያልፍ ቻንስ ይለፈኝ። ትርጉሙ ምንድነው ትዝታ? ምንድነው ሰው ማሰብ? ምንድነው ትዝታ? ባክተው የማይሉት የሁሉ ሰው ጌታ። ሰው እንዴት ባለፈው በትናንት ሰው እንዴት ባለፈው በትናንት ይኖራል?
ዛሬም በእጁ ይዞ ለነገው መሰላል ይሄው ሰው ይኖራል በትዝታ ሰበብ ይሄው ሰው ይኖራል በትዝታ ሰበብ የኋሌ ሲጋልብ ትናንትን በማሰብ እንዴ አሁን ነው የመጣሽ ወይስ ቆየሽ? አይ ብዙም አልቆየሁ። አሁን ነው የመጣው። እስኪ አረፍ በይ። ድምጽህ በጣም ነው የሚያምረው። አረ በጣም አመሰግናለሁ። እንዴ የሚገርም ድምጽ አለ እንዴ? ያው ትንሽ ለኔስ መቼ ነው የምትዘፍንልኝ? እንዴ ምን ችግር አለው? እዘፍንልሻለሁ። ለምን አሁን አዘፍንልኝ? እነዚህ ልጆች ደግሞ በመማሪያ ክላስ እዚሁ ነው ምን እያደረጉ ነው? ደስ ይለኛል በደስታ። የትኛው ልስፈልሽ? የማን አድናቂ ነሽ? እስኪ አንተ የወደድከውን ዘፈንልኝ። ምን አይነት ጉድ ነው በፈጣሪ ስም! ምን አይነት ዘመን የደረሰ ነው? ጭራሽ በመማሪያ ክላስ በዚህ ሰዓት እዚህ ይቀመጣሉ። አልቻልናቸውም እኮ ጭራሽ። እኔ የወደድኩትንማ አንተ ለምሳሌሽ ከዚህ ማውና ባሪ ነው ወዲያ መሰደድ ጭራሽ ለሁለት እዚህ ተቀምጦ አተዚህ ምንድነው የምታደርጉት? ጭራሽ ለሁለት በትምህርት ሰዓት እዚህ ተቀምጣች ተረስ በቃ ሌላ ጊዜ ቀጥታ ወደ ክላስ ገቡ። መጣሽ። አልቻልናቸውም እኮ ጭራሹን ነው። አንቺ ወይ ደግሞ በጣም ደስ ብሎኛል። አሁን ታገኘው አክሽ መስለስ እንደዚህ የሚያስገኝ ነገር አለ። ለቅልቀሻል እኮ እስኪ ንገረኝ። አንቺ ደግሞ ዩኒቨርሲቲ መቀየሩ ስለተውሽ ነው አንቺ። እሱን እኮ በእናትሽ በባለፈ የላክሽልኝን ደብዳቤ ያገኘሁት ቦርሳዬ ውስጥ ሳይሆን እንዴት ውስጤ እንደተረበሽና እንዳሳዘንሽኝ ያምር ሆና ማጨክልሽ ተሽልኝ ነበር። ምን ይደረጋል እንግዲህ ዞር ብዬ ሳይው ያን ያክል እንትን ነበረው ግን ያልኩት የነበረው አይ ደግሞ በቃ አይዞሽ፣ ከዚህ በኋላ ነገሮቹ ይስተካከላሉ። ያ ነገር ይስተካከላል። አንቺን ብዬ ነው የቀረው እንጂ ስለዛ የራሱ ጉዳይ እባክሽ ምንም አይመጣም። እኔና እዚህ ስናወራ ክላስ ረፈደሽ ነው እንጂ ተቻጋኝ ከእውነትሽን ነው መሄድ አለብን። እንዴት አደራችሁ? እንዴ ደግሞ እዚህ ማብራችሁ ተቀመጣችሁ እንዴ? ተረሽ በይዛ ከኋላ ተቀመጭ። ጭራሽ የዛ ሳያንስ ደግሞ እዚህ ትንሽ አጥፊ ወርዱን አትዛ ሆናችሁ እናንተ ምንድነው የምታደርጉ? አሁን እኮ መምህር በየክላሱ ቆሞ እያስተማረ ነው። የትምህርት ሰዓት ነው። እናንተ እዛ ተቀምጣችሁ ባዶ ስፔስ ላይ ምንድነው የምታደርጉ? በዛ ላይ ፈተና እየተቃረበ ነው። ለፈተና መዘጋጀት አለባችሁ። ሁለተኛ እንደዚህ አይነት ድጋሚ እንዳለ ጭራሽ ደግሞ ክላስም አብራችሁ ተቀመጡ። አዩ እንግዲህ ገገማነቱ የዛሬው የትምህርት ሰዓታችንን ከመጀመራችን በፊት ባለፈውን ስለምን እንደተማርን በውስጡ ስለተማርናቸው ነገር በጣም ሰፊ ነገሮች አሉ። ስለነሱ እስኪ የሚያብራራልኝ የሚያስታውስ ተማሪ ካለ ተናገሩ። ጭራሽ ደግሞ በመስኮት ቀጥ ብላችሁ ወደ ክላስ ዞራችሁ ተለበት እንዴ! ደግሞ እነዚህ ሳበዙት አንድየው ፈጠነ ክላስ እንዲህ አበርከት ለወርቀት ወዲያው ቃል የምናደርገው ክላስ ግዝሽ ምን አስጨነቀ? ዝም ብለህ ደፍቀን ነው የምንወጣ። መሽ አቤሉን አሞት ነው የምልሽ። ክላስ ኤፍ ሆኗል። መቼም ውጤታችን ኤፍ ሆኗል። አጠናግረን ነው እንወጣ። ዝም ብለሽ ክላስ ያ ምን ባላ መጣ በእናት ተፈቆዝ ብለህ ደጎብ በል። ምን እያደረጋችሁ ነበር? እዛ ተንበርከኩ። ተንበርከካል እኮ እኔ ያላዳምጠኝ መማው እኔ ታውቃለህ። በል አንተ ደግሞ አለባበስና አልተመሰልክም እና ራስን ቢያማ አለባበሱ ምን ይመለከታል? በል አብሮት እኮ ነው እሱን ያይዘው ራሱ ነው ያመመው ግን አይመስልም። አለባበሱ ራሱ እኮ ያመመው ሰው አክት አይደለም የሚያሳየው። ራሱ ስቶ ነው ትችል። በሉ ተነሳው። ሁለተኛ ድጋሚ እንደዚህ አይነበይ አባራቸዋለሁ። ቀጥታ ነው ማባራቸው።
ሰላም ተቀመጡ። ምንድን ነው የምታደርገው? ዛሬ ጤና የለህም እንዴ? ቁጭ በል ግፍ አድርጎ ልጅቷ ምን ነው የምትላት? ተቀመጥ። ባለፈው ስለተማር ነገር ያስታወሰና የነገረኝ የለም። ቀጥታ ወደ ዛሬው ትምህርታችን እንገባለን። ተማሪዎች ግን በጣም እየረበሻችሁ ነው። ወጣ ያለ ባህሪ እያሳያችሁ በዛ ላይ ክላሱ ባዶ ሆኖ የት ሆኖ ነው የሁሉ ተማሪ? ግማሻችሁ በመስኮት ትዳችሁ እንደዚህ ትሆናላችሁ። ጭራሽ ከተማሪ ባህሪ ወል ይሆናችሁ። አንተ ስነ ስርዓት ያው ዛሬ መባረር ያስቀን። በቃ የዛሬውን ትምህርት አንብባችሁና በቀጣይ ቶሎ ብለን ለመሸፈን እንሞክራለን። በቃ ፈተና ካላችሁ ለፈተናው ተዘጋጁ። አኒ ላወራሽ ፈልጌ ነው። ዞር በል በእናትህ ከመንገዴ። እንዴ ለምንድን ነው ዩኒቨርሲቲ መቀየር እንችላለን? ወሬ ዘንድ የምር ነው እንዴ? እና ስለሱ አንተ ምን አገባ? ስለሱ አንተ ምን አገባ? እኔ እኮ አንቺ ስላፈቀርኩሽ ነው። ሌላ ምን ተመስሎሽ? ለዚህ የመጣነው እኮ ለመማር እንጂ ለመፈቃቀር ምናምን አይደለም። እሱ ሊሆን ይችላል፣ ግን የማይሰማኝ ስሜት ተሰማኝ። ግን ምን ማድረግ ይችላል? በእናትህ ዞር በልልኝ። አሁን እየመጣህ ተጨቃጭቀኝ ትምህርት ልማርበት እንዴ? ማለት ዞር በል በእናትህ ልሄድበት። እሺ እኮ እኔ ካንቺ ጋር ከማፍቀር ውጭ ምን ያለ ነገር ተፈጠረ? ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምርነ እንዴ ናኒ ናቸው ደዛ ዞር በልልኝ። ሻውን ምን ላድርግ? በቃ እንደ ነገር እስቲ ሰላም የሆነ ወሬ እንኳን አውሪ። ወይኔ ወይኔ እንደዚህ አይነት ነገር ስነግርሽ አንቺ እንደዚህ አይነት ወይ ዛሬ ደግሞ ጭራሽ ጓደኛዬ ለምን ሆነ አይተናል። እኔ ብቻዬን እንደዚህ የምታሳቅቀኝ እንደዚህ አይደለም። ታዲያ ምንድነው? ዞር በልልኝ ልሂድ። አፍቅርሻለሁ። ቆይ ይህ ልጅ ግን ምን አድርጊ ነው የሚላት? እኔ በዚህ ሰዓት የማፍቀር የሚሆን ጊዜ የለኝም። ተማሪ ነኝ፣ ትምህርቴን መማር ነው የምፈልገው። ወይ ሰላም እኔ ሰላም ወሬ እያወራሁሽ ለምን እንደዚህ አይነት ወሬ የምትመልሽ? ለኔ ሳታስኝልኝ ምን? እኔም እኮ ሰላማዊ ወሬ ነው የነገርኩህ። አቤት ስንት ጊዜ ተነጋግረን እኮ ስንት ጊዜ መለስኩልህ ምላሽ ነው። ይሄን ነው የምትመልሽልኝ? አዎ በቃ እኔ በዚህ ሰዓት የማፍቀር አላማ የለኝም። ትምህርቴን ልማር ነው የመጣሁት። ትምህርቴን መማር ነው በቃ። አሁንማ በቃ በዛ በጣም ሰላም ናችሁ አለ እንዴ? አንተ ነው ምን አባሽ ትሰራለህ? ምን አገባ? ቆይ አንተ ማን ነኝ ብለህ ነው የምታስበው? ማንነቴንማ በደንብ ያሳየህ ነው። ምን አባሽ ትሰራለህ ደግሞ እዚህ መጣ? እንደዛ ነው እንዴ? የኔ ማንነት ደግሞ በቅርቡ ማሳይ ይሆናል። ምን አባሽ ታደርግ ነው ደግሞ አንተ? ከምነግርህ አድርጌው ባሳየህ አይሻልም? ግን ሁለትሽንም እዚህ ነገር በኋላ ሌላ ነገር ከሚፈጠር ሁለትንም አንተ ግን ቆይ አንተ እኔን አትሆኝም እንዴ? እሱን በቃ አሁን አድርግ። ባለፈው ስለተሆኑ እንደዛ አድርጌ ስላንቀረሽ ስለተሆኑ ከዚያ ለመጥፋት ትፈልጋለህ? አስቴ አሁን ሳዘፍንልኝ ደግሞ በምን ልታማኝ ከክላስ እንደሆነ ወጣን እንዴ? ከክላስ ወጣን ማለት እኮ ሌላ ስራ የለንም ማለት አይደለም። አንተ ግን የብቻ ስለነው እንዴ የምትለኝ? ለብቻው ለስታንጉራጉራል እንዴ የምሰማክ? አረ እንደዛ አይደለም እንዴ? ያው እኮ ስራ ስላለ ነው። እንዴት ነበር ቲቸር ዘምኬል ክላስ ዛሬ? ወይ መምህር በስምረት ያላየሽው ነገር ነው። ዛሬ ያረፈድኩበት ማርፈድ በጣም ነበር የሚያስጠላኝ። እና ተማሪዎች አስቸገሩህ እንዴ?
ጥየው ነው የወጣኝ። ትንሽ እንትና ፈተና ለምናምን አሉ። እሺ ገብረ ማርያም ነው ማን ይባላል ተማሪ ትንሽ ከነሱ ክላስ ይሻላል ብቻው ነው የወጣ እባክሽ። አይተሽውም በጣም ነበር የምትናደጅ እንዴ? እኔ ራሱ አሁን እሱን ፈልጌው ነበር ይመጣል ብዬ አስባለሁ። ገብረ ማርያም አዎ እስኪ አንዳንድ ነገር ላናግረው። ያናግረው እንደምነሱ ክላስ ተማሪዎች በጣም መጥፎ ናቸው። ሰላም አላችሁ ትችል እንዴት ነህ ገብረ ማርያም? ሰላም ናችሁ? እግዚአብሔር ይመስገን። ፈልጌህ ነበር እንደዚህ ያቻኩዬ የጠራው ያው የተማሪዎችን ጉዳይ መቼም አንተ ታውቃለህና ከሌሎቹ አንተ ትሻላለህ። እስኪ እንደው እባክህን ለማስረዳት ሞክር ባለው በአንዳንድ ነገርም እስኪ ብትመክራቸው ያለውን ነገር መቼም ክላሱና ታውቃለህ። ሸርዘ ሚካኤልም እየነገረኝ ነበር እናም በአጋጣሚ እናወራበት ብለን ነው እዚህ የተቀመጥነውና እስኪ አንዳንድ ነገሮችን ለማለት ሞክር ብዬ ነበር። በምን ጉዳይ ላገዛችሁ ትችል? ያው አንደኛ በውጤቱም ዙሪያ ተማሪዎች ብዙም ያን ያክል እንትን የሚባል ነገር አይደለም። ጥሩ ነው ምክንያቱም አንተ ያለህን የትምህርት ፍላጎት እናውቃለን። ሌሎች ደግሞ እየሄዱበት ያለውን መንገድ ስለምናውቅ እንደዛ ብታደርግ ብዬ ነበረ። እሺ የቻልኩትን እሞክራለሁ። እኔ እሞክራለሁ እንዲያስተካክሉ እነግራቸዋለሁ። እሺ ችግር የለውም ያለኝን ከመላየው ዙሪያ ተማሪዎች በጣም ወጣ ያለ ባህሪ እያሳዩ ነበር። ኢቭን በመስኮት ራሱ ነው ትንሽ እየረበሹኝ ነበር። እውነት ነው። እንደዛ ስለሆነ እንዲያስተካክሉ እንዲሁም ጥሩ በስምረት መጥራቷ በጣም አሪፍ አድርጋለች። እሺ ዝሮ ያው ስለነገሩኝና ዘምኪያል ጋር እያወራ ስለነበረ ነው። እስኪ ያለውን ነገር ዝሮ እኛ ጋር ኮሚኒኬት አድርግ። እሺ እሺ አሁን መሄድ ትችላለህ። እናመሰግናለን። ሰላም ዋል። እሺ ሰላም ዋል። ምን አይነት የተረገመ ዲፓርትመንት ነው የገባው? ምንን ጭምር ያስተኩሩኛ በእናታችሁ እንዴ! አሁንማ በዛ በጣም ለእያንዳንዱ ጥፋት ቅጣቱን ማግኘት አለበት። እንዴ በጣም እያስቸገረ ነው እዚህ ግቢ ውስጥ። ሰላም ነው ወንድ? ሰላም ነው። እንዴት ነህ? አማን ነው። ሰላም ነው። የዳይሬክተሩን ቢሮ ታሳየኛለህ? ዳይሬክተሩ ቢሮ በዚህ በኩል። እሺ አመሰግናለሁ። ገብረ ያልሽ ምንድነው ያለ? አሁን ሄደው የዳይሬክተር ቢሮ አሳየኛለኝ። ምን ሆነ ነው? ገላዋ ልጅት ገላዬዋ ገላዋ ህመማንቺዋ እመጣለሁ ብለሽ መቅረትሽ ምነዋ ገላዋ የኔ ስለውላዋ ገላዋ የኔ ስለውላዋ ገላዋ ሸገናው ገላዋ ገላዋ ሽንቅጡ ገላዋ ምንም መቻይ ደሞች ማናች ጊዜሚያንተው ነኝ ገላዋ ቅዳሜ ጠብቀኝ ዘፍነት ጀመር ደግሞ ሰላም ሂሩቴ ይባላል። አስቺ ይባላል። የፍሬሽማን ተማሪ ነኝ። ቅድም እኮ እንዳጋጣሚ በዚህ ጋር እያልኩ እያለ የማዲንጎ ሙዚቃ ስትዘፍን ሰምቼ በጣም ደስ ይላል ድምጽ በነገራችን ላይ። በጣም አመሰግናለሁ። ቴንክ ዩ ደስ ይላል እና በዚህ አጋጣሚ ካልደበረ አንዳንድ ቀን እየተገናኘን ሙዚቃ እንሰራ ደስ ይለኛል። ችግር የለም። ምን ችግር አለው? ምንችል ከሆነ ምንችልና አግዝሻለሁ። ጣጣ የለም። ምንም አታስቢሽ። እሺ አመሰግናለሁ። እና አሁን ወደዚህ ነው የምትሄደው? አዎ ልሂድ ነው። አሁን ለምን ግሬስ? አዎ አንዳንድ ነገር እያወራን ለምን አንሄድም? እሺ በቃ እሺ። ደግሞ ይዘው ሄደች እንዴ? ከየት ነው የመጣችብኝ? ደግሞ ማን እንደሆነ ካላወቅሽም ማለት ነው እሰራልሻለሁ። ምንድነው ደግሞ የሚያሮጠው? ወዴት ነው? ታያለሽ? አይደለም በቃ ሄደው መጣየሽ የረበሽ ደግሞ የት ነው የሚሄደው? የነዚህ ተማሪዎች ውጤት ግን በጣም ነው የሚያናድደው። እውነት እባክሽ ወርድ ነው። በጣም ነው የሚያስጠላ። ዝም ብለው ነው እባክሽ